ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ኧረ ጉድ ነው! ኧረ ጉድ ነው! ጊዜው እንዴት ነው የሚበረው? በዚህ ዓመት ስንት ነገር አቅጄ ነበረ። እንኳን በሰላም አለቀ አይደለ? እግዚአብሔር ይመስገን እንኳን በሰላም አለፈልን። ያሳካናቸው ደግሞ እንሰራለን ብለን የቀሩት ስራዎች ካሉ ደግሞ እንደገና እንተካተላለን በምንችለው መጠን። ለማንኛውም በዚህ ወር መጨረሻ ላይ የምሳሌ ቤተሰብ ሽልማት ይካሄዳሉ። ደስ ብሎኛል፣ እግዚአብሔር ይመስገን። በጥሩ ሁኔታ ተካሂዶ ደግሞ እንደምናመሰግን አስባለሁ። ምንም ጥያቄ የለውም። የቤት እመቤቶችን እንሸልማለን፣ የደጅ እመቤቶችን እንሸልማለን፣ አባወራን እንሸልማለን፣ ባለውለታዎቻችንን እንሸልማለን። ከዛ ለትውልድ ምሳሌ የሚሆኑ ሰዎችን እናመጣለን። ስለ ትዳር ኖረውበት የሚናገሩትን ሰዎች፣ ልጅ ስለማሳደግ ኖረውበት የሚያወሩ ሰዎች፣ ወድቀው የተነሱ ሰዎች፣ ግማሹን ከግማሽ በላይ የሆነው መንገዱን ሄደው አገባደው ጨርሰው የሚነግሩን ሰዎች እናገኛለን። እኛ ደግሞ ከነሱ እንማራለን። እኛ አሁን ስለ ልጅ አስተዳደግ ብናወራ፣ ስለ ትዳር ብናወራ፣ ስለ ሁሉም ነገር ብናወራ ገና ሳንጨርሰው ገና መሀል ላይ ሆነን ነው እና ቅንጭብ ያለ ነው አይደለም የሚሆነው። እነዚህ ምሳሌ ናቸው ብለን የምንሸለማቸው ሰዎች ግን ጥቅቅ ያለ ነገር ይነግሩናል፣ መንገዳችን እንድናስተካክል ያግዙናል። ከኛ የበለጠ ደግሞ ለልጆቻችን በጣም ብዙ የሚጠቅም ነገር እናገኛለን። ለማንኛውም ይሄን ፕሮግራም ማገዝ ለምትፈልጉ በሙሉ እባካችሁ ጻፉልን። ለእነዚህ ተሸላሚዎችም ስጦታ መስጠት የምትፈልጉ ካላችሁ ትኖራላችሁ እያስባለሁ። ኢንቦክስ አድርጉልኝ። ኤኒቲንግ ብንሸልማቸው ደግሞ የምንሰጣችሁ ብላችሁ የምታስቡት ነገር ካለ ልትሰጡን ትችላላችሁ። በነገራችን ላይ ቅዳሜ ሰኔ 7 የሸላሚዎች ቀን ብለን ፕሮግራም አዘጋጅተናል። እንደዚህ አይነት ቀን ልበ ቀና የሆኑ ለሀገር ለወገን ፍቅር ያላቸው ተካፍለው የሚበሉ መመስገን የሚገባውን ሰው የሚያመሰግኑ መሸለም የሚገባውን ሰው የሚሸልሙ ሰዎችን የምናደንቅበት የምናበረታታበት ደግሞም ስለ ምሳሌ ቤተሰብ ሽልማት ውይይት የምናደርግበት እንዴት አድርገን ጥሩ እንዲሆን ውጤታማ እንዲሆን እንዴት አድርገን እናከናውነው የሚለውን የምንወያይበት ነው እና መገኘት የምትፈልጉ ካላችሁ ሙሉ ስማችሁን ቲክቶክ ላይ እዚሁ ኢንቦክስ አድርጉልኝ።